ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዙ ትበልልኝ። እነሆ ዛሬ ይዤላችሁ መጣሁ። እናንተ ምን ሆናችሁ ነው? ሁለቱንም ሀቅ እውነት ነው ይዘን እውነተኛ ነው የምትደግፈው። እስከ ዛሬ ቢያንስ 8 ቀን ይሆነኛል ሳራ ከቆምኩኝ እዛ ላይ ብዬ ገባሁ ከእናንተ ጋር መጣላት። እኔ እኮ አብረን እኔ እና አንቺ አንድ ላይ ነኝ። እኔ እኮ ላይፍ መግባት ራሱ ኋላ ትናንት ላይፍ በዩቱብ ነው የምከታተለው። ሀና ማለት ነው እኔ እነዚህ ልጆች ከጀመሩ ጀምሮ 6 ወራችን አብረናቸው ነው። አሁን እኔ ዩቱብ አለኝ ስሚ፣ እኔ ዩቱብ አለኝ። አሁን ዩቱብ ላይ ማለት ነው ቆንጆ ቪዲዮ ሰርቼ ስለ ዴዚ እና ስለ አሞራው እለቃለሁ። በቃ ሲሪየስሊ ቁም ነገር እናትየውን አትንካት ብዬ እንዳትነካት፣ እናትየውን አትናገራት። ግን አንተ ፍቅርህን አጣጥም። እኔ አይዋደዱ አይደለም ባይዘው ይዋደዱ። ፍቅርን የሚጠላ ሴጣን ብቻ ነው እና ፍቅራቸው ደስ ይለኛል። ግን እናትየውን ማለት ነው የምር ሲሪየስ አሞራው እናትየውን እኮ አልተናገራትም። እናትየውን እንደዚህ በይው እንደዚህ አድርጊው እንደዚህ በይው እያለች እንዳየጭበት እናትየዋ ምን በሱም በኩል ፍረዱ እግዚአብሔር። እኛም አሁን ሀና ቦታ መሆን የምችው እኛ እምልክልሽን ፎቶ እምልክልሽን ቮይስ ምናምን ስታዳምጪ የዛን ጊዜ ማን መፍረድ እንዳለብሽ እንጂ ትክክለኛ ነገር ማረጃማ ካገኘው እኔ ራሱ ቀንደኛ ደጋፊ ሆኜ ነው ነገርኩሽ እኮ። እኔ እስከዛሬ ልጅቷን የሆነ ኮሜንት ስሰጥ በልጅቷ ሰውም ሲሳደባት ማለቅ መጻፍ አልችል፣ በቃ የልቤን አልናገር፣ እልሄን አልወጣ፣ በጣም ጭቁን ነበሩ። ግን መጻፍ አልችል ስትይ አማርኛ መጻፋችን ማርያምን እኔ ስሜን ባሳር እየተንቀጠቀጥኩ ነው። አልችልም ይናት ሳራኒ አንቺን አሁን የሆነ ግሩፕ አስገባሻለሁ። እሺ ትማሪያለሽ። እኔ ቀጥልሻለሁ አንድ ወር እኔ ኮየት እኮ ነኝ ማርያምን። እኔ ኮየት የምሬ ነው። እንደዚህ የሚያስተምሩ ልጆች አሉ። እኔ አስገቡ እኔ ፎሎን መልስ እግዚአብሔር የምር ሳራ እግዚአብሔር የምሬ አረ ማራለች እናንተ እንደዚህ እንዳወራ ይፈለግ እኮ ብታወራውን አታውቀውም አና አንቺ በሷ የተነሳ ብኝ በሷ እኮ ነው ቶክቶክ የከፈትኩት። መቤት እናትየውን ጀንጅኗል። አልጀነጀንም እንዳትዋሹ፣ እውነቱን ንገሩኝ። ማርያምን ምን ወጣው እንደዛ ነገር የለም። እንደዛ ሸበላማ ይኸው ማለት ነው። ስሙኝ 3-4 ዋትስአፕ ይከፍቱና ማለት ነው በሱ ስም እየከፈቱ ይኸው እንደዚህ አረገ ይኸው እዚህ ጋር ያወራል እዚች ጋር እናይቷ ግን ትናንትና ደግሞ ምን አለች? ትናንትና ምን አለች? ኮሜንት የሚደርሰኝ ግራ ገባኝ። አንዱ በዚህ ይልክልኛል፣ አንዱ በዚህ ይልክልኛል። አሁን እንዲህ አደረገ ይሉኛል፣ አሁን እንዲፈጠረ ይሉኛል። በዚህ ዘመን እኔ ልንገርሽማ፣ በዚህ ዘመን እኔ በሱ እድሜ ላይ ያሉ እንደሱ አይነት ጨዋልሽ አንድ አንቺ ብትይኝ ወላሂ አንድ አላመጣልሽም። እርግጠኛ ወላሂ በጣም ታገሱ። ሴቶቹ ቻይ ነው ወላሂ ላዝም ቻይ ነው። ወይ ማርያምን አሁንም ጅግና አርገው ወላሂ ስንቱን ቻለ። ወይኔ ወንድም ወላሂ የሱ ሳያንሰው ታለ ቤተሰቦች እኮ ነው እናቱ አራስ እናቱ ሚዲያ ላይ እኮ ነው ያለ ነው። እኛ እናውቃቸዋለን፣ እያየናቸው ነው። አቀርቧቸዋል። እኔ በቤተሰብ ያላፍርም ብሎ አቀርቧቸዋል። በቤተሰብ ነገም ዛሬም አላፍርም ብሎ አያቱንም እሱ ደግሞ ተያቱም ተናቴም ተህቴም ነው አስተዋውቄ ቤተሰብ ወዷት ተቀብሏት። ጥፋተኛ ያለው እናትየዋ ጋ ነው። ምንም 100% ይሄንን ልንገርሽ፣ ማንም ወራደ ጉርብ ገብታ እዛ የማንንም ሽልጥ ሰብስባ የምታዳምጥ አዳምጣ የልጇን ሀይል እኔ ማለት ነው የሚገርማችሁ ለማንም ዱርዬ የምትሰጥ ቢያንስ እኮ ለተሻለ ሰው ለማንም ዱርዬ እኮ ማሳለፍ ያሰጠቻት። እነሱ ግሩፕ እኮ ገብታለች፣ ቴሌግራም ላይ ገብታለች እኮ እነሱ ግሩፕ። እንደዛ አርጊ ጋይስ ስቶፕ ሀና መጨረሻ ወረደ። ሀና እየሰማሽኝ ነው ወይዬ ውዴ? ሀና አንቺ ሀሳብሽን ቀየርሽ ነው?
ሀሳቤንም አልቀየርኩም። እናት አትሰደብም። ሀሳቤን አልቀየርኩም። ግን ጥፋት ካለ ሰራ እንሰራበት ማለት ጉድም ሳራም ሁላችሁም ማለት ነው። ልጇን አሳልፋ ለዱርዬ ተሰጠች። አንዴ ስሙኝ፣ ሁላችንም እናት ነን፣ ሁላችንም ሴቶች ነን። ዋይ ማን እውነት ሊኖረ